ኢማም አህመድ እጅግ በጣም የሚገርም መሪ ነበር። በጣም የሚገርም ስኪል ያለው ሚሊታሪ ሊደር ነበር። እንደገና ደግሞ ፖለቲካል ሊደር ነበር። እንደገና ስፒሪቹዋል ሊደር ነበር። በጣም የሚገርም ሰው ነው። በልብነ ድንግል ጦርና በኢማም አህመድ ጦር መካከል ጦርነቱ ሲጀመር አለ እንደተለመደው ክርስቲያኖቹ ማጥቃት ጀመሩ ይላል። በጣም የሚገርመኝ ምን አይነት ጭንቅላት እንዳለው እንዴት አድርጎ ታሪኩን እንደጻፈ ፉቱህ አልሀበሽን ብትመለከቱት ዘ ኮንከስት ኦፍ ሀበሻ በሚል ተተርጉሟል። እንደገና ወደ አማርኛ መልሰውታል። እና ምን አለ ጦርነት ሲጀመር እንደተለመደው ከዚህ በፊት እንደነበረው ትሬንድ የደገኞቹ ክርስቲያን ሃይላንድ ኪንግደም ጦረኞች ማሸነፍ ጀመሩ አለ። በጣም መጨረሻ ላይ ወደ ቀትር ሲቃረብ የኢማም አህመድ ኢብን ኢብራሂም አልጋዚ ሰራዊት መሸሽ ጀመራል። ምክንያቱም መቋቋም አልቻለም። የክርስቲያን ኪንግደሙን ጦር መቋቋም አልቻለም። ልክ እዚህ ነጥብ ላይ ሲደረስ ኢማም አህመድ ፈረሰኞቹን ደብቆ ነበር እና ተደብቆ አመቺ የሆነ ቦታ ይዞ እየጠበቀ ነበር። ልክ ሰራዊቱ የሱ መናድ ሲጀምር ማፈግፈግ ሲጀምር ኢሚዲየትሊ መሃል ለመሃል ፈረሰኛ ጦሩን ይዞ ገባ ዊዝ ፍሬሽ ፎርስ። እነዛ ቀኑን ሙሉ ሲሞሻለቁ ውለዋል፣ ደክመዋል። ከዛ ፍሬሽ ፎርስ ይዞ መጣና አሸነፋቸው ይላል። አሸነፋቸው በሚገርም ሁኔታ ድል መታቸው እና ልብነ ድንግልና ሰራዊቱ ኢን ኮምፕሊት ዲስአሬ ንጉሱ ወዴት እንደሚሸሽ ሌሎቹ ወዴት እንደሚሸሹ አልታወቀም። ድብልቅልቃቸው ወጣ። ከዚህ በኋላ ልብነ ድንግል እየሸሸ ያለ አሁን ደብዳቤ መጻፍ በፊት ንቋት የነበረውን እሌኒ አሁን ደብዳቤ መጻፍ ነበረበትና ለማን ደብዳቤ ጻፈ? ለፖርቹጋሎች ደብዳቤ ጻፈና እባካችሁ እርዳታ አድርጉልኝ፣ ድጋፍ አድርጉልኝ እና ክርስቲያን ሶሊዳሪቲ በሚል ጻፈላቸው። በዚህ መሰረት በቫስኮ ደጋማ ግራንድሰን የሚመራ በክሪስቶፈር ደጋማ የሚመራ 400 የፖርቹጊስ አርሚ በቀጥታ መጣ የክርስቲያን ኪንግደሙን ለመደገፍ። ፖርቹጋሎቹ በቀጥታ መጓዝ ጀመሩ። እየተጓዙ ያሉ እሱ ደግሞ ምን አደረገ? ኦቶማን ቱርኮችን እርዳታ ጠየቃቸው። ፖርቹጋሎችና ቱርኮች በዚህ ጦርነት ገቡ። ለምን? ሁለቱም በቀይ ባህር አካባቢ ያለውን ቦታ ስትራቴጂክ የንግድ መስመር ስለነበር የመቆጣጠር ፍላጎት ስለነበራቸው 200 ሞቱ ፖርቹጋሎች። የተረፉት 200ዎቹ ሸሹ። ቢሸሹም ግን እነዚህ ፖርቹጋሎች ምን አደረጉ? መከተል ጀመሩ። የልብነ ድንግልን አድራሻ ለማግኘት መጓዝ ጀመሩ። ልብነ ድንግልን ማግኘት ነበረባቸው። ስለዚህ ልብነ ድንግልን ፍለጋ መጓዝ ጀመሩ። ኢማም አህመድ ደግሞ አንድ ነገር ገባው። በጣም ይገርመኛል። እጅግ በጣም የሚገርም መሪ ነበር። በጣም የሚገርም ስኪል ያለው ሚሊታሪ ሊደር ነበር። እንደገና ደግሞ ፖለቲካል ሊደር ነበር። እንደገና ስፒሪቹዋል ሊደር ነበር። በጣም የሚገርም ሰው ነው። ኢማም አህመድ ሲያየው እነዚህ ኦቶማን ቱርኮች እየዋለ ካደረ ኢትዮጵያን ሊቆጣጠሩ ይችላሉ፣ እቺ ባቄላ ካደረች አትቆረጠምም በሚል ሂዱ አላቸው። እኔ ከዚህ በኋላ በቃቸዋለሁ፣ ፖርቹጋሎችንም በቃቸዋለሁ አለና ሸኛቸው። ለነዛ የተወሰነ ነገር ሰጥቶ ሸልሞ ሸኛቸው። እነዛ የተረፉት 200ዎቹ ፖርቹጋሎች እየተጓዙ መጡና ያው ልብነ ድንግልን አገኙት። ግን ደብረ ዳሞ ላይ ነው፣ በጣም ተዳክሟል። ሌላው ደግሞ ንጉሱ በምንም ተአምር የንጉስ ልብስ አይለብስም። ስንት ጊዜ እኮ ይዞታል መሰላችሁ? ንጉሱ ብዙ ጊዜ ይዞታል። ምንድነው የሚደረገው? አንዱ ከጦረኞች መካከል አንዱ የንጉስ ልብስ እንዲለብስ ይደረጋል እና የንጉስ ድንኳን ውስጥ እንዲደረግ ይደረጋል። ይሄንን ሰምቷል ግራኝ አህመድ፣ የንጉስ ድንኳንና የንጉስ ልብስ። ከዛ ሄዶ ይዘዋል። ሲይዘው ልብነ ድንግል አይደለም። እንደገና ሌላ ቦታ ይዘዋል፣ ልብነ ድንግል አይደለም። እና እየተሳደደ ነው የኖረው። ለዚህ ነው ከ1527 እስከ 1543 ባለው ኢማም አህመድ ኢብን ኢብራሂም አልጋዚ አንደኛ ሚሊታሪ ሊደር ስለነበር፣ ሁለተኛ ፖለቲካል ሊደር ስለነበር፣ ሶስተኛ እስከ አክሱም ሄዶ ሪሶርስ የተቆጣጠረው እሱ ስለነበር፣ ሙሉ በሙሉ ይሄን አካባቢ አስተዳደር የነበረው እሱ ስለሆነ የኢትዮጵያ መሪ ተብሎ መቀመጥ ያለበት ከ1527 እስከ 1543 ባለው ጊዜ ኢማም አህመድ ኢብን ኢብራሂም አልጋዚ ነው በሚል ነው የምከራከረው። አሁንም በመጻፍ የልም ላይ ያስቀመጥኩት ይሄ ሰው ነው እንጂ መሪው በዛ ጋር ልብነ ድንግል አይደለም፣ ቀጥሎ የመጣው ገላውዲዮስ አይደለም። በእነዚህ ዓመታት ውስጥ እሱ ነው መቀመጥ ያለበት። ልብነ ድንግል እስከ 1527 ባለው መሪነቱ እንዳለ ነው፣ አይጠፋም። ገላውዲዮስ እሱ ከሞተ ከ1543 በኋላ ባለው እስከ ሞተበት ጊዜ ድረስ ያለው አይጠፋም። ስለዚህ ገላውዲዮስም አለ በነገስታት ታሪክ ውስጥ፣ ልብነ ድንግልም አለ። እዛ መካከል ግን ኢማም አህመድ ኢብን ኢብራሂም አልጋዚ ኢትዮጵያ መሪ ሆኖ ይገባል ማለት ነው። ኢማም አህመድ ኢብን ኢብራሂም አልጋዚ ጎጃምን ተቆጣጥሯል፣ ጎንደርን ተቆጣጥሯል፣ እስከ አክሱም ሄዷል። የተቆጣጠራቸውን ቦታዎች በሙሉ ግብር ገብሩልኝ ነው የሚለው። ሌላው ኢማም አህመድ ወራሪ ነው የሚል ነገር አለ። የግራኝ አህመድ ወረራ እየተባለ ይጻፋል። ትልቅ ጠብደል ስህተት።
የአጻጻፍ ግድፈት የኢትዮጵያን ሰፊ ክልሎች አንደኛ የንግድ መስመሩን ተቆጣጥሯል። አምደ ጽዮን ይዞ የነበረውንም ዘርዓ ያዕቆብ ይዞ የነበረውን ሰፊ ቦታ ተቆጣጥረዋል ኢማሙ። ሁለተኛ ኢማሙ ቀደም ብዬ እንደነገርኩ ጠንካራ የሆኑ ፖለቲካዊ መሪ ነበሩ። ሶስተኛ ጠንካራ የሆነ ምጣኔ ሀብት ለመፍጠር መሰረት የጣሉ መሪ ነበሩ። አራተኛ መልካም የሆነ መስተጋብር እንዲፈጠር ያደረጉ መሪ ነበሩ። አይከለክሉም ነበር። ክርስቲያኖቹ ሲያመልኩ አይከለክሉም። ጎጃም ውስጥ ይመለክ ነበር፣ ትግራይ ውስጥ ይመለክ ነበር፣ የተለያዩ ቦታዎች ላይ ይመለክ ነበር። ክርስትና አልነኩም። ይሄ ተጋኖ የተጻፈው ክርስቲያን የተባለ ሲያገኙ አንገት ይቆርጣሉ ምናምን የሚለው ግነት እሱም የማያስፈልግ ግነትና ከታሪክም አንፃር ብዙ ማይጠቅም ማይፈይድ እንደገና ደግሞ የውሸት ግነት ነው። ጦርነት ላይ ያገኙትን ይመታሉ። ሰይፍ ነው እንግዲህ ውጊያ የሚካሄደው በአብዛኛው በጎራዴ ነው። ፈረስ ላይ ናቸው፣ ጎራዴ ያላቸው ስወርድ አላቸው። ሁለቱም የሚዋጉት በዚህ ነው። ስለዚህ በጎራዴ ሲዋጉ አንገት አይቀላም ተብሎ አይታሰብም። ጠመንጃ አይደለም የምትሰይፈው፣ አንገትን ነው፣ ፊትን ነው የምትመታው። አዳክመህ ጥለህ ለመግደል ነው፣ ለመገዳደል ነው። ግራኝ አህመድን በዚህ ላይ የተለየ ጨካኝ ናቸው፣ የተለዩ ናቸው የሚባለው ነገር በጣም ስህተት ነው። አንዳንድ ቦታዎች ላይ ታቦቶችን ይዘው የሸሹ ሰዎች ነበሩ። እንዲህ ሊያደርጉን ይችላሉ ሙስሊም ናቸው በሚል የሸሹ ነበሩና ኢማሙ መልካም መሪ ነበሩ።